ጌታ ለዘላለም ይባረክ። አሜን። በዚሁ ከሐዋርያት ሥራ ምዕራፍ 16 ላይ ቁጥር 16 ጀምሮ እንደዚህ የሚል ቃል አለ። ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿ እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን አለ። ጳውሎስ ነው። እርሷ ጳውሎስንና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንዲወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያም ሰዓት ወጣ ይላል። አሜን። ጌታ ለዘላለም ይባረክ። በጌታ በኢየሱስ ክርስቶስ ስም አዝሃለሁ። ኧረ የለም በማርያም የለም። እደግመዋለሁ። ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን አለ እሷን የሚያስጠነቁላትን መንፈስ እንድትጠነቁል ያደረጋትን መንፈስ የሟርተኝነት መንፈስ ሆኖ የተገለጠባትን ማለት ነው። ዘወር ብሎ እንዲህ አለው ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው ይላል። በዚያም ሰዓት ወጣ። አጋንንት የሚወጡበት ስም ብቸኛው ኢየሱስ ክርስቶስ ነው። የሐዋርያት ሥራ ምዕራፍ 16 ቁጥር 18 ነው ያነበቡት። ሂዱና በአዲሱ መደበኛ ትርጉም በዕብራይስጡ፣ በግሪኩ፣ በአማርኛው፣ በግዕዙ፣ በኦርቶዶክስ በሰማንያ አሐዱ መጽሐፍ ቅዱስ፣ በካቶሊኩ መጽሐፍ በየትኛው ተመልከቱት። በአዲስ ኪዳንም በ27ቱም ተመልከቱት። በሁሉም የሚናገረው በኢየሱስ ክርስቶስ ስም አዝሃለሁ አለው። ህዝቡን ለማታለል ሰይጣን በየትኛው መንገድ ሊሰራ ይችላል። መነኮሳትን ይጠቀማል፣ ቄሶችን ይጠቀማል፣ አስማተኞችን ይጠቀማል፣ ሟርተኞችን ይጠቀማል፣ ስኒ ገልባጮችን ይጠቀማል፣ ሞራ ገላጮችን ይጠቀማል። የማይጠቀመው የለም። በነገራችን ላይ ሰይጣን ኮተታም ስለሆነ የማይጠቀመው ኮተት የለም። ብዛቱ ኮተታም ነው። በቃ ሰይጣን ማለት በቃ ኮተታም ነው። የማይፈልገው የማይነካካው የማይጠቀመው ነገር የለም። እንዳለ አታላ የሚጠቀም አመድ የሚጠቀም ስንቱን አመድ እኮ አምጡልኝ የሚለው ምስል ውጣ ሲሉ አመድ አምጡልኝ ይላል። ተአምራት የሚከናወኑበት፣ ድንቅ የሚፈጸምበት፣ አጋንንት የሚወጡበት፣ ህሙማን የሚፈወሱበት፣ ሙታን የሚነሱበት፣ ለምጻሞች የሚነጹበት፣ ዕውራን የሚበሩበት ብቸኛው ስም ኢየሱስ ክርስቶስ ይባላል። አሜን። ይሄ በሰማይና በምድር የጸደቀ ስም ነው። ህጋዊ ስም ኢየሱስ ነው። ሰማይ የመሰከረለት፣ ምድር የመሰከረለት፣ በሰማይ በምድር ሙሉ ስልጣን ያለው፣ በሰማይና በምድር ያሉ ፍጥረት በሙሉ ይንበረከኩ ዘንድ የተባለለት፣ ሁሉ የሚንበረከክለት ኢየሱስ ብቻ ነው። ከሱ ውጪ ማንም አጋንንትን የሚያስወጣ የለም። በነገራችን ላይ ባለፈው ስንነጋገረው ነበር። መኑ ውእቱ ዝንቱ ስጋ ለቢሶ ዘሙአኒ። ስጋ ለባሽ ማንም ሰይጣን አያሸንፈውም። ስጋ ለብሶ ያሸነፈ ኢየሱስ ብቻ ነው። ኢየሱስ ግን ስጋ ለብሶ ሰይጣንን ድል ነሳው። ጌታ ለዘላለም የተባረከ ይሁን። ስለዚህ ኢየሱስ ያድናል፣ ኢየሱስ ይታደጋል፣ ኢየሱስ ይፈውሳል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቀድሞ ከመጀመሪያው ማለት ነው ከመጀመሪያው ተስፋ የተነገረለት ተስፋ የተሰጠን እርሱ ነው። ለሔዋን ምንድነው ያለው እግዚአብሔር? በአንተና በሴቱ መካከል እባቡና ሔዋን ማለት ነው ጠላትነትን አደርጋለሁ፣ የሴቲቱ ዘር የእባቡን ዘር ይቀጠቅጣል፣ የእባቡ ዘር ደግሞ የሴቲቱን ዘር ሰኮናውን ይነክሳል ተብሎ ተነግሯል። ይህንን ሐዋርያው ቅዱስ ጳውሎስ በገላትያ ምዕራፍ 4 ቁጥር 4 ላይ ወአመበጽሐ ጊዜሁ ፈነወ ወልዶ ወተወልደ እምብእሲት፣ የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይለናል። ይህንን ደግሞ ሴቲቱ ማና ስንል ደግሞ ወበሳድስ ወርኅ ተፈነወ ገብርኤል መልአክ ሀበ ድንግልን ተተፈረለ በሲዘዝ ዮሴፍ ዘእምቤተ ዳዊት። በስድስተኛ ወር ገብርኤል መልአክ ለዮሴፍ ወደ ታጨች ወደ ቅድስት ድንግል ማርያም መጣ። ምን አላት? ትጸንሻለሽ፣ ትጸንሲ አላት። ጸነሰች። ጌታ ለዘላለም ይባረክ። ታዲያ ተጸነሰ ከተባለ ደግሞ ተወለደ አይቀርምና የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት እንደዚህ ነበረ ብሎ የማቴዎስ ወንጌል ምዕራፍ 1 ቁጥር 19 ጀምሮ ይናገራል።
ስለዚህ እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ይለንና ይሄ የሚወለደው ልጅ ደግሞ ምንድነው ይለናል? ዘያድኅኖሙ ለሕዝቡ እምኃጢአቶሙ። ሃሌሉያ አሜን። እግዚአብሔር ለዘላለም ይባረክ። ወትሰምዮ ስሞ ኢየሱስ። ስሙን ኢየሱስ ትለዋለህ ካለ በኋላ እርሱም ሕዝቡን ከኃጢአታቸው ያድናቸዋል። ከኃጢአት የሚያድን የሚፈውስ የሚታደግ ኢየሱስ ብቻ ገና ከመወለዱ በፊት የተነገረለት ሲወለድም ይሄ ነው የተከናወነው። ሲወለድ ምን ሆነ? በሉቃስ ወንጌል ምዕራፍ 2 ላይ የምናገኘው መድኃኒት ተወልዷል ተባለ። ወናሁ አብይ ዜና እዜነወክሙ ይልና በዳዊት ከተማ ምን ተገኝቷል? መድኃኒት ተገኝቷል። መድኃኒት ተወልዷል። እግዚአብሔር ለዘላለም የተባረከ። ይሄን የተወለደውን መድኃኒት ከምድር እረኞች ከሰማይ መላእክት አጀቡት። ሰውና መላእክት በአንድ ላይ ሆነው ዘመሩለት። ሱብሃን ለእግዚአብሔር በሰማያት ወሰላም በምድር ለዘሰምሮ ለሰብ አሉ። ስለዚህ በሰማይ ታላቅ ምስጋና ሆነ፣ በምድር ታላቅ ሽብሸባ ሆነ፣ እልልታ ሆነ፣ ድንቅ ሆነ። ማን ሲወለድ? ኢየሱስ ሲወለድ። ሃሌሉያ። ታዲያ ይሄ ኢየሱስ ክርስቶስ ከኃጢአት የሚያነጻ ስለሆነ እስከ 30 ዓመት ድረስ ዝም ብሎ ቆየና ሕጉን፣ ልማዱን፣ ስርዓቱን፣ ወጉን ጠብቆ እንደ እስራኤላውያን ስርዓትና ወግ በ30 ክረምት በዮርዳኖስ ተጠመቀ። በዮርዳኖስ ከተጠመቀ በኋላ ወደ አገልግሎት ወጣ። ጾመ፣ ጸለየ፣ ሄደ፣ አገለገለ። ከዛ በኋላ ሲመጣ አጋንንት ከፊቱ እንዴት ይቆም? እግዚአብሔር ለዘላለም ይባረክ። ሲመጣ ሲያገለግል አጋንንት ይንበረከካሉ፣ አጋንንት ይወጣሉ። አጋንንት የያዛቸው ሰዎች እሪ ይላሉ፣ አድነን ይላሉ፣ ፈውሰን ይላሉ። ልጄ ታማብኛለች ፈውስልኝ ይላል፣ ባሪያዬ እንደዚህ ሆኗል ይላሉ። ስለዚህ እየመጡ ህመምተኞችን ያመጡለታል፣ ይፈወሳሉ፣ ነፃ ይወጣሉ። ዛሬም የሚያድነው ስም እሱ ነው። ዛሬም የሚታደገው እሱ ነው። ዛሬም የሚፈውሰው እሱ ነው። ዛሬም አጋንንት የሚንቀጠቀጡለት እርሱ ነው። ባህር የምትታዘዝለት፣ ነፋሳት የሚታዘዙለት፣ ጸጥ የሚሉለት፣ ማዕበላት የሚታዘዙለት ኢየሱስ ብቻ ነው። በየትኛውም አይነት ፍጡር መዳን አይቻልም። መዳንም በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች ለሰዎች የተሰጠ ስም አንድ አለ፣ እርሱም ኢየሱስ ክርስቶስ ይባላል። ሐዋርያት ይህን ስም ጠርተው ፈወሱ፣ ይህን ስም ጠርተው ሰበኩ፣ ይህን ስም ጠርተው ድውዮችን ፈወሱ፣ ይህን ስም ጠርተው አጋንንትን አወጡ፣ ይህን ስም ጠርተው ለምጻምን አነጹ። በዚህ ስም ማለት ነው። ከዚህ ስም ውጭ ሌላ መፍትሄ የለም። ታዲያ ጌታችን ኢየሱስ ክርስቶስ ደግሞ ምን አለ? እኔ ሕይወት፣ እውነት፣ መንገድ ነኝ አለ። ወደ ዘላለም ሕይወት የምንገባበት መንገዳችን፣ ሕይወትን የምንወርስበት ሕይወታችን፣ የዘላለም ሕይወታችን ኢየሱስ፣ እውነትን የምናገኝበት ራሱ እውነት፣ ተነጻጻሪ ያልሆነ ብቸኛ እውነት፣ ተገዳዳሪ የማይገኝለት ብቸኛ እውነት እሱ ብቻ ተገለጠ። ጌታ ለዘላለም የተባረከ ይሁን። ታዲያ ሐዋርያው ጳውሎስ ደግሞ በቆላስይስ ምዕራፍ 3 ቁጥር 17 ላይ ቅድም ስንናገር የነበረው ይህንን ሁሉ ከተረዳ በኋላ የምታደርጉትን ሁሉ በማን አድርጉት አለ? በኢየሱስ ስም አድርጉት። አሜን። በማን እናድርገው? በኢየሱስ ስም እናድርገዋለን። በኢየሱስ በምንም በሌላ እናድርግም። ሕሙማን ሲመጡ በኢየሱስ ስም፣ የሚባረኩ ሲመጡ በኢየሱስ ስም፣ የሚነጹ ሲመጡ በኢየሱስ ስም። በቃ መባረኪያውም መፈወሻውም የኃጢአት ማስተስሪያውም ሁሉም ኢየሱስ። አሜን። እግዚአብሔር ይባረክ።